ሰላም ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሙሉ ተስፋ አለኝ እላችኋለሁ። ቻናሌ አዲስ ናችሁ፣ ቻናሌ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁ እንደተረሳ ማለት ነው። በቅንነት ቤተሰብ እንሆን እላችኋለሁ፣ እመልሳለሁ በኮሜንታችሁ ስር እላችኋለሁ። እና እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን። ሙቀቱስ እንዴት ይዟችኋል? ሙቀቱ አልተቻለም ገና ከመጀመሪያው በጣም ነው የምሞቀው እላችኋለሁ። ይሁን ለዋናው ነገር ለጤና ነው። ትላንትና ራሱ 2 ቀን ሆኖኛል ሳልተኛ ነው አደርኩት። እንዲሁ እየቆረቆረኝ ጉሮሮዬን እላችኋለሁ። ጉንፋን ሊይዘኝ ነው መሰለኝ። በስመ ስላሴ ስገለባበጥ ነው አደርኩት። እንቅልፍ የሚባል እምቢ ብሎኝ እና እላችኋለሁ። ትኩስ ነገር እየጠጣሁ ነበረ የዋልኩት ዛሬ። እንግዲህ ዛሬ ለ3ኛ ቀን ያለ እንቅልፍ እንዳልተኛ ፀጉሬ እንደዚህ እየሰራው ነው እላችኋለሁ። ቁጥጥሩ ለምን አልሰራም ብዬ የቅርንፉድም ውሃም እየተጠቀምኩ ነው። ምንም ነገር ለውጥም አላየሁበትም። እየሳሳ እየተነቃቀለ ነው ፀጉሬ። ምን እንደሆነ አይዶን ነው እላችኋለሁ። እና የኛ ሀገር ውሃና የአረብ ሀገር ውሃ አንድ አይደለም እላችኋለሁ። የባህር ውሃም ስለሆነ እነሱ ጨዋማ ነው እላችኋለሁ። በተረፈ ምሽቱ እንዴት ነው ምሽቱ እላችኋለሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን ማለት ነው። በፊት እኮ ፀጉሬ እንደዛ አይደለም፣ ደህና ነው፣ ምንም አይልም። በቀደምማ ትንሽ ተናድጄ እንዲሁም ጫፉን ቆረጥኩት። እኩል አይሆንም ቢቆርጠውም ራሱን በሳጥሮም ጫፉን እኩል አይሆንም። እንደኛ ነገር በጣም ሉጫ ሆኖ በጣም ስስ ነው። ድሮ ደህና ነበረ፣ ግን ቦታው አይመለስም። ቤሩት የሄድኩት መጀመሪያ ጊዜ ቤሩት የሄድኩት ጊዜ ተላጭቼ ነበር፣ ግን እንትን አላለም። እዛ ቤሩት እያለው ነበረ ደህና የሆነ። አሁን ግን እነዚህ ሳስተው ቀርተዋል እላቸዋለሁ። እና ውሃ አቀዝቅዤ ስለማልጠቀም እኔ ሙቅ ውሃም ስንታጠብ ሙቅ ውሃ ለብ ያለ ውሃ አይፈልግም፣ በቀዝቃዛ ውሃ ነው መታጠብ ያለብን እላቸዋለሁ። ተረፈ ቤተሰብ ያልሆነችው ቤተሰብ እንሆን ማለት ነው። ሞኔታይዝ ከሆናችሁ ሰላም ቤተሰብ እንዴት አመሻችሁ? ነገር አይቆጥርም፣ ተስፋ ነው የሚያስቆርጠው። ዩቲዩብ ደህና እንደሆናችሁ ተስፋ አለኝ። አዲሱ ደግሞ ይቀንሳል፣ ጨመረ ሲባል ይቀንሳል። አሁን ባለፈው ሪካርድ 90 አዲስ ወጣና ሆኜ ነበር ላይ 193 ነበር። አሁን ደግሞ 107 አወረደው ጊዜው 500 እስክንገባ ድረስ አዲስ ቻናል 500 እስክንገባ ድረስ እንትን ያደርጋል ያነሳል እላቸዋለሁ። እንዴት ናቸው? 500 ሳይሆን በቃ ዋናው 1000 ነው። 1000 ከገባ በኋላ ብዙም አያነሳም። ያነሳም ቀስ በቀስ ነው የሚያነሳው ግን እስከ 500 ድረስ ያነሳል። 500 እስክንገባ ድረስ በደንብ ያነሳል። ውሃ ፀጉሬን ጫፉን ደግሞ 3000 ጫፍ ቆርጬ ነበር። ወይ አያድግ 3000 ሰብስክራይብ 1000 ሰብስክራይብ 4000 በፊት ፀጉሬ ደህና ነበር። አሁን እየተነቃቀለና እየሳሳ መጣ። ያልቀየርኩት ቅባት የለም እላቸዋለሁ። ሳንቲም ብቻ ነው ውሃው አልተስ ማለት ነው የሚቆጥረው። ምክንያቱም የኛ ቪዲዮ በግሩፕ ካልሆነ በስተቀር በደንብ ቅልቅል ስላለው ጨው ስላለው እንደዚህ ድራማ ላይ ነው ፀጉር። በዛ ላይ ደግሞ ቀዝቀዝ ያለ ውሃ ነው የሚያስፈልገው። ፀጉሯ ወርደ ማምላክ አድርግሽኝ። እንደው ፎቶውን አስቀምጣለሁ። የበፊቱ ፀጉሬ የዞማ የመሰለ ፀጉር እንደዚህ ያድቆ ትንሽ ብዛት ነበረው በፊት። አሁን ምን ሆኖ እንደዚህ ሀገሬ ገብቼ አሁን ከ7 ዓመት በኋላ ራሱ ሀገሬ ገብቼ መለሳለሁ። ጉንፋን በጣም ነው የሚሰማቸው። ደግሞ የሆነ አንድ ሰው ትናንትና ራሳቸው ማለት ነው ሳልተኛ ነው አደርኩት። እንደዚህ የኮረፉ ፀጉሬ ደህና ነበረ እላቸዋለሁ።